ፎቶግራፍ ነው የምናየው። አንድ እሺ ምንድነው የሆነው? በረቀቀ አንድ መጀመሪያ ዜና ነው የመጣው፣ መረጃ ነው የተሰራው። መረጃው ይሄ አሁን የምትመለከቱት ግለሰብ አሁን የምትመለከቱት ግለሰብ ነው። ይሄ ሰው የአርበኛ ዘመነ ካሴ የቅርብ ወዳጅ የሚል ስያሜ ተሰጥቶታል፣ ወይም ቀኝ እጅ የሚል ስያሜም ሰጥተውታል። እናም የፋኖ አባሉ ቴዎድሮስ የደሜ የሚባል ነው። ይቅርታ፣ ይሄ ፋኖ አባል ቴዎድሮስ የደሜ ይባላል። እናም እጅ ሰጠ ለመንግስት ብለው ነው ዜና ያደረጉት። ለመንግስት እጅ ሰጠ የሚል ነው። ለመንግስት እጅ ሰጠ መባሉ አይደለም ዋና ጉዳይ የሆነው። ይሄ ቴዎድሮስ የደሜ የሚባል ሰው ፋኖ ነበረ ብለውታል። የዘመነ ቀኝ እጁ ነው ብለዋል። የአብሮ አደጉ ነው ብለዋል። የቅርብ ወዳጁ ነው ብለዋል። ከዛ በኋላ ከሚመራው ጦር ጋር ብለዋል። እጅ ሰጠ በሚል መረጃ ለቀቁ። ይሄ መረጃ ሲዘዋወር ምንድን ነው የዚህ መረጃ ይዘት? ትክክል ነው ትክክል አይደለም የሚለውን ማየት ያስፈልጋል። ይህን ተከትሎ የኢትዮ ፋክት ቼክ ወይም የኢትዮጵያ ፋክት ቼክ ቀደም ሲል የሰማችሁ ያያችሁት ፔጅ ላይ አሳሳች ነው የሚል እና በረቀቀ የአርቲፊሻል ኢንቴሊጀንስ ቅንብር ተሰርቶ ማህበራዊ ሚዲያ ላይ እየተጋራ የሚገኝ ቪዲዮ ነው በሚል ኢትዮ ፋክት ቼክ አጣርቻለሁ አለ። የኢትዮጵያ ፋክት ቼክ የሚል ገጽ አንድ የፋኖ አባል ለመንግስት እጅ እንደሰጠ የሚጠቁም ጽሁፍና የቪዲዮ መረጃ በማህበራዊ ትስስር ገጾች በስፋት እየተጋራ ይገኛል ይልና ይህ የተሰራጨው የጽሁፍ ማስረጃ የዘመነ ካሴ አብሮ አደግና የዘመነ ካሴ ቀኝ እጅ ቴዎድሮስ የደሜ የሚመራውን ታጣቂ አሰልፎ ወደ ሰላም መጥቷል የሚል መልእክት ነው ያሰራጩት። በተጨማሪም በቪዲዮ ላይ የሚታየው ግለሰብ እኔና ጓደኞቼ ከመንግስት ጋር በመስማማት ይላል እጃችንን የሰጠን ሲሆን ይልና ከሻቢያ ተላላኪው ብሎ ፍረጃ ያመጣል። ዘመነ ካሴን ይከሳል። የነበረውን ግንኙነት በዚህ አብቅቷል ሲል ግንኙነቱ መቋረጡንም ገለጸ ይላል። ይሄ ጽሁፍና የቪዲዮ መረጃ በስፋት ካጋሩ የማህበራዊ ትስስር ገጾች መካከል አንደኛው የፍቅር መንገድ የሚል ነው። ሁለተኛው ዲጂታል ኢትዮጵያ የሚል ነው። ሁለቱም የፌስቡክ ገጾች ይሄንን መረጃ በማሰራጨት ላይ ተረባርበዋል። እንመጣበታለን በዝርዝር። ከነዚህ ውስጥ በተለይ የፍቅር መንገድ የተሰኘው ገጽ የተጋራውን ይሄንን ጽሁፍና የቪዲዮ መረጃ በአማካኝ ከ140 በላይ ሰዎች እንዲጋሩት ወዲያውኑ ተደርጎ በከፍተኛ ሁኔታ እንዲሰራጭ ተደረገ። ይህን ተከትሎ የኢትዮጵያ ቼክ መረጃውን ለማረጋገጥ ጥረት አደረግኩኝ አለ። በመረጃ ማረጋገጥ ሂደት ውስጥ የጉግል ምርት የሆነውን ሴንስ አይዲ ዲቴክተር የሚለውን የተባለውን ዘመናዊ የቴክኖሎጂ መተግበሪያ በመጠቀም በቪዲዮ ላይ ማጣራት ማድረጉን ገልጿል። ትክክለኛ ምስል የማያሳይ ነው ወይም የተሰራ ነው ወይም ደግሞ በዘመኑ ቋንቋ በአርቲፊሻል ኢንቴሊጀንስ በኤአይ የበለጸገ ወይም በኤአይ ጀነሬት የተደረገ ምስልና የድምፅ ቅንብር መሆኑን የሚያሳይ ዝርዝር ነገር አቅርበዋል። ኢትዮ ፋክት ቼክ ይህንን ካቀረበ በኋላ በእኛ በኩል ለማድረግ የሞከር ነው ይሄ ሰውዬ ማን ነው መጀመሪያ፣ ከዚያ ቀጥሎ የት ነው ያለው፣ ለምንድን ነው በኤአይ በምናምን ቪዲዮ መልቀቅ ያስፈልገው የሚለውን ቼክ ለማድረግ ሞክረናል። አሁን የምንነግራችሁ በእኛ በኩል የደረስንበትና ያጣራነውን እውነት ነው። ቅድም ያልናችሁ ኮንስፓየር ለማድረግ የፈለጉት ለምንድን ነው? የሆነች ሌላ ቴክኒክ ሊጠቀም የፈለጉት እነዚህ ነው መንቃት የሚያስፈልገው። በዚሁ አጋጣሚ ይሄንን ልጅ ፊዚካሊ ነገ ሊያናገሩት ይችላሉ፣ ዛሬ ሊያናገሩት ይችላሉ።
ይሄ ልጅ ከነሱ መዳፍ ውጭ አይደለም። ትክክለኛውን የሱን ምስል ትክክለኛውን የሱን ንግግር ማድረግ አልፈለጉም። ቀደም ብሎ በኤአይ የተዘጋጀ ወይም በአርቲፊሻል ኢንተለጀንስ ቅንብር የተሰራ ቪዲዮ የተዘጋጀ ቪዲዮ ነበረ። ልጁ እነሱ ጋር ያለ እነሱ ግን በአርቲፊሻል ኢንተለጀንስ የተሰራውን በኤአይ የተሰራውን ቪዲዮ ነው የለቀቁት። ዋይ ከፈለጉ ለምን ራሱን አላናገሩትም? ሁለት ነገር ሊያተርፉ ነው የተዘጋጁት። ይህንን ነው ማምከን የሚያስፈልገው። አንድ ይሄንን በኤአይ ይለቁትና አይ ይሄ ኤአይ ነው ተብሎ አሁን ልክ እንደተባለው ኤአይ ስለመሆኑ ፕሩፍ ከተደረገ በኋላ ፊዚካሊ ሰውየውን ያመጡትና ኦ ለካ ኤአይ ነው የተባለው ኤአይ አይደለም፣ ለካ ትክክለኛ ነው፣ ምክንያቱም ሰውየው ይኸው መጣ፣ ቀደም ሲል ግን ኤአይ ነው ተብሎ ተተንትኖ ነበረ ይባልና ከዚህ በኋላ ኤአይ የሰሩትን ሲያመጡ ኤአይ ነው የሚል ጥያቄ እንዳይነሳ ያደርጋል ማለት ነው። ተመልከቱ እየሄዱበት ያለውን አካሄድ። ይሄንን ነው ማምከን የሚያስፈልገው። ይሄን ለማምከን ነው ሚዲያ መሆን የሚያስፈልገው። ይሄን ለማምከን ነው እንደዚህ ያለውን ያገዛዙን ውንብድና እግር በእግር ተከታትሎ የማምከን ስራ መሰራት የሚገባው። ይሄ ሰው በትክክል ጎጃም አካባቢ የነበረ ሰው ነው። እንደሚባለው የዘመነ ቀኝ እጅ የሚባል ሰው አይደለም። ትግሉ ረጅምና መራራ ነው፣ ፈታኝ ነው። እንኳን አንድ ግለሰብ ሌላ ሊንጠባጠብ ይችላል። ይሄንን ግለሰብ ኢሹ አድርገን አናመጣውም ነበር። ኢሹ አድርገን ያመጣ ነው እጃቸው ላይ ሆኖ ሳለ የኤአይ ቪዲዮ የተጠቀሙበት ምክንያት ለሌላ ዙር ፕሮፓጋንዳዎች እየተዘጋጀ ያለ ነገር ስለሆነ ነው። ይሄን እንዴት ደረስንበት? ቀጥሎ በዝርዝር ልምጣበትና ልንገራችሁ። በኤአይ የበለጸገው መረጃ የተሰራው ኢንሳ ውስጥ ነው። ወደ ዝርዝሩም ልግባ። የመረጃ ስነ ልቦና ጦርነት ፖሞሎጂካል ዋርፌር የሚባል አንድ ዲፓርትመንት እዛው ኢንሳ ውስጥ አለ። ራሱን የቻለ አንድ ዲፓርትመንት ነው። የዚህ ዲፓርትመንት የዲፓርትመንቱ ተጠሪነት ለምክትል ዳይሬክተር ለሆነው ለአቶ ዳንኤል ጉታ ለሚባል ሰው ነው። በኢንሳ ውስጥ የፖሞሎጂካል ዋርፌር ዲፓርትመንቱ ተጠሪ የሚሆነው ኢንሳ ጋር ምክትል ዳይሬክተር ለሆነው ለአቶ ዳንኤል ጉታ ለሚባል ሰው ነው። የዚያ ዲፓርትመንት የዚያ ክፍል የመረጃ ኦፕሬሽን ዳይሬክተር የሚል ስልጣን ያለው ደግሞ አቶ አሸናፊ ኃይሉ የሚባል ሰው ነው። እነዚህ ሰዎች በኢንሳ ውስጥ ሐሰተኛ መረጃዎችን በረቀቀ ሁኔታ በማዘጋጀት የማሰራጨት ኃላፊነት የሚሰሩ ናቸው። ማናቸውም የሐሰት መረጃዎች ተቀነባብረው ተዘጋጅተው አሳሳች መረጃዎች እንዲለቀቁ የማድረግ ኃላፊነቱን በአጠቃላይ የሚመራው አቶ አዱኛ ደሳለኝ የሚባል ሰው ነው። ያዙ እነዚህን አንድ ጊዜ ልድገመው። የመረጃ ስነ ልቦና ጦርነት ዲፓርትመንት ፖሞሎጂካል ዋርፌር የሚባል ዲፓርትመንት አለ። ይሄ ዲፓርትመንት ተጠሪነቱ ለኢንሳ ውስጥ ምክትል ዳይሬክተር ለሆነው ለአቶ ዳንኤል ጉታ ነው። የዚህ ዲፓርትመንት የኦፕሬሽን ዳይሬክተሩ አቶ አሸናፊ ኃይሉ ነው። ሐሰተኛ መረጃዎችን የእውነት አስመስሎ አቀነባብሮ አዘጋጅቶ በማቅረብ ረገድ ኃላፊነቱን የሚወጣው ዋናው ሰው ወይም በዚህ ዲፓርትመንት ላይ አቶ አዱኛ ደሳለኝ የሚባል ሰው ነው። የተቀነባበሩ ሐሰተኛ ፌክ ፔጆችን
ያገዛዙ ካድሬ ለሆኑ እኩለ ሌሊትን ጨምሮ ለሌሎቹም ስርጭት ይደረጋል። ነገር ግን በዋነኛነት በፌስቡክ ገጽ ላይ የፍቅር መንገድና ዲጂታል ኢትዮጵያ የሚባሉት ሁለት ገጾች በዋነኛነት እነዚህን ስርጭቶች ያፋጥናሉ። የነዚህ የዲጂታል ኢትዮጵያና የፍቅር መንገድ ፔጆች አድሚኖቹ ኬኔዲ የሚባልና ዮዲት ታደሰ የሚባሉ እዚያው በኢንሳ ውስጥ ያሉ ባለሙያዎች ናቸው። አድሚን ሁነው ነገሩን ኦፕሬት የሚያደርጉት በዚህ ክፍል ውስጥ የሚገኙ ባለሙያዎች ከወራት በፊት መሰረታዊ የግራፊክስና የሶፍትዌር አጠቃቀም ስልጠናን ቄራ አካባቢ ባለ አንድ ማዕከል እንዲሰለጥኑ ተደርጓል። እንደ አስፈላጊነቱ ዝርዝራቸውን የሰልጣኞቹ ዝርዝር ይፋ ማድረግ ይቻላል። አሁን የምንነግራቸው እነሱ እኛን ለመከታተል ከሚችሉት በብዙ ሺህ እጥፍ በላይ እንከታተላቸዋለን። ቢኮዝ እነሱ በጣም ሰፋ ያለ በበጀት የሚንቀሳቀስ የሚከፈለው የሰው ኃይል አሰማርተው ነው። እኛ የማንከፍለው በጣም በብዙ ሺህ የሚቆጠር ህዝብ አገር ወዳድ የሆነ አካል መረጃውን ስለሚያደርሰን ነው። ልዩነታችን እዛ ጋር ነው። እኛ ጋር ለእውነት መቆምና ዴዲኬሽን አለ። እነሱ ጋር በሐሰት ያገዛዝ ዕድሜ ለማራዘም የጨካኞች ዕድሜ ለማራዘም የሚደረግ የፕሮፓጋንዳ ዘመቻ አለ። ልቀጥል። በተደጋጋሚ ይሄንን የኢንሳ አርቲፊሻል ኢንተለጀንስ ወዘተረፈ የደህንነት ተቋም የሚባል ክፍልን እንግዲህ አብይ አህመድ እንዴት ያለ አረመኔና ክፉ እንደሆነ ስለ ውሸት ሲያወራ እንዴት ውሸት የሚሰሩ ፋብሪኬት የሚያደርጉ በጀት መድቦ ተቋም አደራጅቶ እንቅስቃሴ የሚያደርጋ ካለው ከስንቱ ጋር ግብግብ እንደሚገጠም ለዛ ነው አንዳንድ ጊዜ የምንቆጨው፣ አንዳንድ ጊዜ የምንበግነው። እዚህ ጋር እንስራ፣ ስርዓቱ ጋር እንስራ ወይስ እዚህ በጎን ኢጎ ያናፈለውን የጎንዮሽ እንታገል? የት ጋ ነው ጉልበት መባከን ያለበት? የት ጋ ነው ጊዜ መጥፋት ያለበት? የት ጋ ነው አቅማችንን መጠቀም ያለብን? በተደጋጋሚ እዚህ ዲፓርትመንት ጋር ይሄን ክፍል የሚመለከት መረጃዎች በወጡ ጊዜ የአማራ ተወላጅ የሆኑ ከስራ ያግዷቸዋል፣ ያባረሯቸዋል። ከያዙት የደረጃ መደብ ያወርዱና ወደ ሌላ ዝቅ ወዳለ ደረጃ መደብ መድበው ወደማይፈልጉት ስራ ይልኳቸዋል። የሚያነጣጥሩት ያው አማራ የሆነው መለያው አማራ ነው። ማን መረጃውን ያወጣል የሚለውን እኮ አያውቁትም። ቢያውቁት መረጃ ምንጫችን ገና ድሮ ይደርቅ ነበር። ሊደርቅ አይችልም። አብይ አህመድ ግራ እስኪገባው ድረስ ከፍተኛ የራሱን ጥብቅ ባለስልጣን ብሎ ሰብስቦ በዝግ ያደረገው ስብሰባ ሳይቀር ውጭ ነው የሚያድረው። በማግስቱ ሰብስቦ እንዴት ያለ አዋርዶ ዱላ ቀረሽ ስድብ አሸክሟቸው ይሄዳል። ያንኑ የሰደባቸውንና ያዋረዳቸውንም ይነግሩናል። ዛሬ ደግሞ እንደዚህ ሲደነፋ ውሏል። ለዛ ነው ማተር ኦፍ ታይም ከጠባቂው ጥፊ የሚያመልጥ ሰው አይደለም፣ ግን እግዚአብሔር ቀን ይመጣል እያልን የምንለው። ለምሳሌ ቅርብ ጊዜ ብንወስድ ከዚህ ጋር ምንም ግንኙነት አላቸው ተብለው የማይታመኑ ሰዎች ምን እያደረገ ነው አገዛዙ የሚለው ስንከተል ልክ እንደዚህ አይነት መረጃ እንዳገኘ ነው ሁሉ የአማራ ተወላጆች ናቸው በሚል አዝመራው የሚባላልና ገነት የሚባሉ ሁለት ሰዎችን ከስራ እንዲያግዷቸው አደረጉና በዚያው አባረናቸዋል አሏቸው። አንድ እንደዚሁ የአማራ ተወላጅ ነው፣ የተለየ ክህሎት የተለየ ችሎታ አለው ተብሎ በጣም አድናቆት ያተረፈ ነው። እሱን የመረጃ ምንጭ ነህ ብለው የፌዴራል ፖሊስ ምናምን መጥተው ይዘው ሂደው አውጣ ብለው ቀጥቅጠው ፋይናሊ የኩላሊቱ ላይ ክፉኛ ስለተጎዳ ኩላሊቱ ፌል አድርጓል። ስቃይ እየተቀበለ ነው። ይሄን እያደረጉ ነው ያሉት። እንደዚህ አይነት ግፍ እየሰሩ ነው ያሉት። ምንም ሊያገኙ ከልጁ ያልቻሉት ለምርመራ መነሻ የሚሆናቸው አማራ መሆኑ ብቻ ነው። ታስዋይ እና ትግል እየተደረገ ያለው ከእንዲህ ያለው ግፈኛ ቡድን ከግፈኛ ስርዓት ጋር መሆኑን ሁሉም አካል በደንብ ሊረዳው ይገባል። ሌላው ነገር ስለ ልጁ ልምጣና ልጁ ማን ነው የሚለውን ነው መጀመሪያ ቼክ ለማድረግ ይሞክር ነው። በእርግጥ ነው እዛው ጎጃም አካባቢ ያለ ልጅ ነው። ክፍለ ጦር ይመራል ወይ እዚህ ይመራል ወይ ምናምን ይመራል ወይ ምናምን የሚመራው ጋንታም የለም።
የሚመራውን ጦር ይዞ ሄደ ምናምን ያሉት አንድ ጋንታ አይመራም። ፕራክቲካሊ የሚመራው ጦር የለም አንለስ ሚሊሻ ሰብስበው ይሄን የሚመራው ጦር አለ ካላሉ በቀር የሚመራው ጦር የለም። ሌላው በጣም አስቂኙ ነገር በአንድ ያጣራነውንና የደረስንበትን ነው የምንነግራችሁ። በአንድ አጋጣሚ አንድ መድረክ ላይ ከዘመነ ጋር የተነሳው አንድ ፎቶ አለው። ማንም ሰው እኛ አሁን በየስቴቱ እንዞራለን። ሰዎች መንገድ ላይ ፎቶ እንነሳ ብለው እንቆማለን። ማን ይሁን የአምባሳደር ልጅ ይሁን የአብይ አህመድ አጎት ይሁን ምን እናውቃለን? ማንነትን አጣራለሁ አላጣራም አንልም። አብሮ ፎቶ መነሳት የፈለገ ሰው ፎቶ እነሳለሁ ሲል ይነሳል። የአብሮ የተነሳው ፎቶ ለምንም ማስረጃ ሊለው አይችልም። ዞሮ ዞሮ ግን ይሄ ሰው የዘመነ ቀኝ እጅ ነኝ ያላቸው የራሱን ምናምን ይዘት ለማክበድ ፈልጎ ነው። የሆነ ሆኖ ይሄንን ጉዳይ በተመለከተ ስፔሲፊክችን በተመለከተ አርበኛ ዘመነ ካሴ ሪስፖንድ እንዲያደርግ ጥያቄ ያቀረብኩኝ እና አጭር ነው ምላሹ፣ በጣም አጭር ናት። ሾርት ኤንድ ፕሪሳይዝ። እንደዚህ ቀኝ እጅ ምናምን ቀኝም ግራም ሊሆን አይችልም። ቀኝ እጅም ግራ እጅም አይደለም። እና አንድ ወቅት አንድ የሆነ ቦታ ላይ መቶ ፎቶ ከመነሳት የዘለለ ትርጉም ያለው ግንኙነት የሌለው ስለመሆኑ አረጋገጥኩ። አንድ ሁለተኛው በጣም የሚገርመው እንደ መሪ በፋኖ እንቅስቃሴ ውስጥ አሁን በደንብ የማጥራት ግምገማ በሚደረግበት ጊዜ አንዳንዶች ሀብት አካብተዋል በሚል ክስ ይቀርባል። የግል አካውንታቸው የቅርብ ዘመዶቻቸው አካውንት የካበተ የደለበ አለ ተብለው የተገመገሙ አሁን ስም አልጠራሁም፣ የከሌ አላልኩም። እንደዚህ አይነት ግምገማዎች ለማድረግ እየተሞከረ ነው። ጥሩ ነው፣ መገምገም ጥሩ ነው። ከነዚያ መካከል መኪና ለመግዛት የሚያበቃ ገንዘብ ከየት አመጣህ የሚል ጥያቄ ቀርቦለት በማግስቱ ሸሽቶ ከዛ አካባቢ ጠፍቷል። ስለዚህ ሃይ ፕሮባብሊ የግምገማ ጥያቄ ሲነሳበት ጠፍቶ የሄደ ሰው እንደዚህ ያለ ሁኔታ ላይ ማለት ራሱን በጣም ካዋረደ ሹልክ ብሎ ሄዶ ባህር ዳር ሆኖ ሊሆን ይችላል። ሰች ካይንድ ኦፍ ፕሌይ ጌሙ ጫወታው እየተሞከረ ያለው ማለት ግን የለም። ግምገማዋ ተነሳች፣ በማግስቱ ጠፋ። ከዛ የኢንሳ ዲፓርትመንት ይሄን ፕሮዳክሽን መስራት ጀመረ። ነገሩን ተከታተልን። እንደው ለእንደዚህ አይነት ጉዳይ መልስ አንሰጥም ሲሉ ሚዲያ ላይ ቅረቡ፣ እንደዚህ በሉ አትሉም፣ ግን ለእኛ ለማጣራት ሂደት መልስ ስጡን፣ አጣርተን ለህዝባችን መረጃ ማድረስ አለብናለን። ስለተባበሩን ሌሎቹም ሁሉም በየአቅጣጫው ያሉ በጣም እናመሰግናለን፣ በዚህ ውስጥ የተሳተፉ አካላትን። ለማንኛውም ግን እንኳን ይሄንን አንድ ሰው እንደው በእርግጥ ቀኝ እጄን ከትከሻዬ ላይ ቢወስዱት እንኳን ሊያቆሙኝ አይችልም ነው የአርበኛ ዘመነ ምላሽ። የሚገርም ነበር። እንኳን ቀኝ እጁ የሆነ ሰው አስከዳን የሚል ዜና ቀርቶ ፕራክቲካሊ ቀኝ እጄን ቆርጠው ቢወስዱት ሊያቆሙኝ አይችልም፣ ቀኝ እግሬን ቆርጠው ቢወስዱት መራመድ እንዳልችል ማድረግ አይሳካላቸውም የሚል ቁርጥ ያለ አቋም ነው ያለው። ያጽናልህ ነው። ከዚህ ውጭ ምን እንላለን? ይህንኑ ልብ ያጽናው። አከተመ ማለት ነው። ከዚህ ልጅ ጋር በተያያዘ የአገዛዙ ካድሬ ቀኝ እጅም ግራ እጅም ለማለት የሞከረው ነገር ፍሬከርስኪ ነው። የወጣው ቪዲዮ በኤአይ የበለጸገ ነው። አዎ ትክክል ነው። ልጁ ሲገመገም ከአካባቢው ጠፍቷል። አዎ ምናልባት መዳፋቸው ስር ሊሆን ይችላል። እርግጠኛ ሆኖ ይሄንን አሁን የሆነ ነገር ማለት አይቻልም። ግን ጊቭ አስ 2 days ማክሲመም 2 ቀን ቢፈጅ ነው ከዚህ በኋላ። አሁን ዛሬ በተለይ እንደው ጊዜ አግኝተን ትንሽ የጠዋቱ ክፍለ ጊዜ ላይ የተወሰነ ስራ ብንሄድበት በደንብ አጣርተን ማወቅ እንችላለን። ነገር ግን ሌሎች ደግሞ አጣዳፊ ሁኔታዎች ላይ ይሄኛውን እስከደረስንበት ይዘን ወደ ሌላው ዞር ብለን ስለመጣን ካልሆነ በቀር ይሄንን ካልናችሁ